ጭንቀት፣ ድባቴ፣ እንቅልፍ ማጣት፣ ትኩረት ማጣት፣ የውስጥ ጸጸት እያስቸገራችሁ ካልሆነ ይህ ቪዲዮ ለእናንተ አይሆንም፣ አሳልፉት። እነዚህ ችግሮች ያሉባችሁ እስከ መጨረሻው ድረስ ተከታተሉኝ። ማስታወሻ እየያዛችሁ ህይወታችሁን የሚቀይርና ጭንቀታችሁን አንድያውን የሚያስወግድ ኒውሮን ሳይንስ አጥንቶ የደረሰበትን ቴክኒክ እነግራችኋለሁ። ለዚች ቪዲዮ ሪፖስቷን፣ ላይኳን፣ ኮሜንቷን ለግሷት። በደንብ አድርጋችሁ ፎሎ አድርጉ፣ 20 ጊዜ ኮፒ ሊንክ አድርጉ፣ ለብዙ ሰዎች እንዲደረስ ሼር አድርጉ። ዛሬ የምናየው በጣም አስደናቂ ነገር ነው። እስከ መጨረሻ ድረስ ተከታተሉኝ። ጭንቀት አብዛኞቻችን አእምሯችን ውስጥ ብቻ ያለ ነው የሚመስልን፣ ግን ደግሞ አእምሯችን ውስጥ ብቻ አይደለም ያለው። ይሄ የምታዩት አካላችሁ በሙሉ ውስጥ ጭንቀት የተባዛበት ቦታ ነው። ስለዚህ አእምሯችሁ ውስጥ ብቻ ሳይሆን አካላችሁ ውስጥ፣ ልባችሁ ውስጥ፣ አንጀታችሁ ውስጥ እንዲሁም ደግሞ ኢንዶክሪን ግላንዳችሁ ውስጥ ጭንቀት አለ። ያንን ጭንቀት እንዴት ነው ማስቆም የምትችሉት? ስትረዱና እያንዳንዱ ነገር ምክንያቱ ምንድን ነው፣ ከየት ነው የመጣው የሚለውን ስታውቁ ነው። ስለዚህ ይህንን ለማወቅ በመጀመሪያ ደረጃ 3 ወሳኝ ነገሮች አሉ። እነዚህ 3 ወሳኝ ነገሮች የመጀመሪያው ሴንትራል ነርቨስ ሲስተም፣ ሁለተኛው ፔሪፌራል ነርቨስ ሲስተም፣ ሶስተኛው ደግሞ አውቶኖሚክ ነርቨስ ሲስተም ነው። በደንብ የምንነጋገረው ስለ አውቶኖሚክ ነርቨስ ሲስተም ነው። አውቶኖሚክ ነርቨስ ሲስተም ውስጥ ፓራሲምፓቴቲክ እና ሲምፓቴቲክ ነርቨስ ሲስተም አለ። ፓራሲምፓቴቲክ ማለት ሬስት ኤንድ ዳይጀሽን ወይም ደግሞ እረፍት ላይ ስትሆኑ፣ በደንብ ደስተኛ ስትሆኑ፣ አእምሯችሁ ትኩረት አድርጎ ሲሰራ የሚኖር ነርቨስ ሲስተም ነው። ሲምፓቴቲክ ነርቨስ ሲስተም ደግሞ ስቃይ ላይ፣ ድባቴ ላይ እንዲሁም ደግሞ ጸጸት ላይ ስትሆኑ ፋይት ፍላይት እና ፍሪዝ የምታደርጉበት መፈርጠጥ፣ መጋፈጥና መቀዝቀዝ ያለበት ቦታ ነው። ስለዚህ ይሄ ነገር እንዴት ሆኖ ነው ህይወታችንን የሚቆጣጠረው? ሲምፓቴቲክ ነርቨስ ሲስተም ላይ ስትሆኑ ነው ጭንቀታችሁ የሚበዛው። አሚግድላ የምታስቡባቸውን ሁለቱን የአእምሮ መስመሮች ሲዘጋቸው ከዛ በኋላ ስሜታዊ ትሆናላችሁ። በዛ ስሜታዊነት ደግሞ ጸጸት ይፈጠራል፣ ኦቨርቲንኪንግ ይፈጠራል፣ እንቅልፍ ማጣት ይፈጠራል ማለት ነው። እያንዳንዱን ኢንዲቴል እያየን እንሄዳለን። እዚህ ጋር የምታዩት የአንድ ሰው ሰውነት ሲሆን ይህንን ሰውነት ሰው ያስባለው ደግሞ የጀርባ አጥንቱ ላይ የተያያዙ ግላንዶች ናቸው። የጀርባ አጥንታችሁ ባይኖር የሆነ ሰው አጠፍጠፍ አድርጎ ቦርሳ ውስጥ ይከታችኋል። ሰው ሆነን ቆመን እንድንሄድ ያደረገን የጀርባ አጥንታችን ነው። ስለዚህ ከታች ጀምሮ እስከ ላይ ድረስ እያንዳንዱ ኢንዶክሪን ግላንዶች አሉ። እነዛ ግላንዶች የሚያመነጯቸው ሆርሞኖች እና በነዛ ውስጥ የምንኖረው ኑረት ማንነታችንን ዲተርማይን ያደርጋል። ይህንን ነገር በጥልቅ ሁኔታ ተረዱኝ። እያንዳንዱን እያየን እንሂድ። የመጀመሪያው ሴክሹዋል ግላንድ ነው። ሴክሹዋል ግላንድ ማለት ይሄ ከመዳራት ከመባዛት እንዲሁም ደግሞ ከኤስኤክስ ጋር ቃሉን ሁሉንም አልጠራውም፣ ኤስኤክስ ጋር የተገናኘ ጎናዶቻችን አክቲቬት የሚያደርግ ነው። ስለዚህ እዚህ ጋር ባለው ሁኔታ ውስጥ በዚህ ምክንያት ኢነርጂያችሁ የሚያልቅ ከሆነ በጋሴ ሊሆን ይችላል ወይም ደግሞ በኤምቤሽን ሊሆን ይችላል። ሙሉ ቃሉን አልጠራውም። ኃይላችሁ በሚያልቅበት ጊዜ በኤምቤሽን እና በኤስኤክስ በሚያልቅበት ጊዜ ኃይላችሁ ሲያልቅ ሰውነታችሁ የድካም ስሜት እንዲሁም ደግሞ የመስለፍለፍ ስሜት ይሰማዋል። ስለዚህ እንደሚሰማችሁ ስሜት አእምሯችሁ ማሰብ ይጀምራል። the way you feel you think ይለዋል ይሄንን ኒውሮን ሳይንስ። ስለዚህ እዚህ ጋር ያለው ሐሳብ ከፒቱተሪ ግላንድ ወደ ታች መልእክት ይላካል። እያደረክ ያለው ነገር መጥፎ ነው፣ ስለዚህ ማቆም አለብህ የሚል መልእክት ይላካል። መልእክቱን ሳትሰሙ ወይም ደግሞ ኢንተርፕሬቴሽኑን ሳትረዱ ደጋግማችሁ ባደረጋችሁ ቁጥር ምን ትሆናላችሁ ማለት ነው? እዚህ ስቴት ኦፍ ማይንድ ላይ ወይም ደግሞ ሲምፓቴቲክ ነርቨስ ሲስተም ላይ ትሆናላችሁ። ሲምፓቴቲክ ነርቨስ ሲስተም ላይ ሆናችሁ ማለት ደግሞ ፋይት ፍላይት እና ፍሪዝ ነው ያለው። ስለዚህ ሁልጊዜም ለማምለጥ ለመጋፈጥና ወይም ደግሞ ቀዝቅዞ ለመቀመጥ፣ ምናልባት ለማምለጥ በደህና መልኩ ከሆነ ተጸጽታችሁ ንስሐ ለመግባት ዱዓ ለማድረግ ቤተክርስቲያን ለመሄድ ምናምን ሪሌት ያደረገውን ነገር፣ ግን ደግሞ መጋፈጥ የሚባለው ደግሞ ምን ታደርጋላችሁ? በአሉታዊ መልክ ከሆነ መናደድ፣ ቁጠኛ መሆን፣ ጸጸት ውስጥ መውደቅ፣ ያንን ነገር ለምን አደረኩት ብላችሁ ደጋግማችሁ ማሰብ ውስጥ ትወድቃላችሁ። ሁለተኛው ደግሞ የሚመጣው ምንድነው? መፈርጠጥ ነው። የምትፈረጥጡት እራሳችሁን እስከ ማጥፋት ድረስ፣ አካላችሁን እስከ መቁረጥ ድረስ ሊሆን ይችላል። እየፈረጠጣችሁ ስትሄዱ ወይም ደግሞ ስትፈረጥጡ ሱስ ውስጥ ትደበቃላችሁ። ሺሻ ውስጥ፣ ጫት ውስጥ ሊሆን ይችላል፣ አልኮል ውስጥ ትደበቃላችሁ ማለት ነው። ስለዚህ ይሄ በሆነ ቁጥር አሎስታቲክ ስቴት ላይ ትሆናላችሁ። አሎስታቲክ ስቴት ማለት ስትረሳችሁ ክሮኒክ ሆነ ወይም ደግሞ ሙሉ ሰውነታችሁን ተቆጣጠረው አእምሯችሁ ወደ ፓራሲምፓቴቲክ ነርቨስ ሲስተም ለመመለስ በጣም ይቸገራል ወይም ደግሞ ጊዜ ይፈልጋል ማለት ነው። ስለዚህ ይህንን ነገር ለማስተካከል እዚህ ጋር የምታደርጓቸውን ነገሮች መጥኑ። በትዳርም ሆኑ ከትዳር ውጭም ሆኑ ሪሌሽንሺፕ ሆኑ ከዛም ውጭም ሆኑ የምታደርጓቸውን ነገሮች ባላንስ አድርጉ። ያኔ ጭንቀታችሁ ይቆማል። ሁለተኛው ዳይጀስቲቭ ግላንድ ነው። ዳይጀስቲቭ ግላንድ ውስጥ ያለው ደግሞ ከዳይጀስቲቭ ጋር ተገናኝቶ ማይክሮባዮምስ አሉ። እነዛ ማይክሮባዮሞች የሚያመነጩት ራሱን የቻለ ሴራቶኒን የሚባል ሆርሞን አለ። ሴራቶኒን ሆርሞን
ባላንሱን ሲስት ነው ጭንቀት ላይ የምትወድቁት። ያም የሆነበት ምክንያት ደግሞ የምትመገቧቸው ጀንክ ፉዶች እንዲሁም ደግሞ ጤናውን የማይጠብቅ ወይም ደግሞ የአንጀት ጤና የማይጠብቁ ምግቦችን ወይም ደግሞ በጣም የተጠበሱና ያረሩ ምግቦችን ስትመገቡ አንጀታችሁ ብሎክድ ይሆናል ማለት ነው። ብሎክድ ሲሆን እዚህ ጋር ዳይጀስቲቭ ውስጥ ያለውን ሴራቶኒን ሆርሞን ኢምባላንስድ ይሆናል። ሴራቶኒን ሆርሞን 90% የሚሆነውን ሙዳችሁን ባላንስ የሚያደርግ ሆርሞን ነው። ያንን አጀስት ማድረግ ስትችሉ እዚህ ጋር ሆርሞናችሁ ይስተካከላል። ብዙ ጊዜ በጭንቀት በድባቴ በስትረስ ወድቃችሁ ሐኪም ቤት ስትሄዱ ሳይካትሪስቶቹ የሚሰጧችሁ ልክ እንደ ፍሎክዛቲን፣ ኦላንዘፒን እንዲሁም ደግሞ ፕሮዛክ የሚባሉ ዲፕሬሽንና የስትረስ ማኔጅመንት የስትረስን ባላንስ የሚያደርጉ ሆርሞኖች የምን ሆርሞኖች ናቸው? ሴራቶኒናችሁን ባላንስ የሚያደርጉ ናቸው። ሴራቶኒናችሁን ቤታችሁ ውስጥ ሆናችሁ ጤናማ ምግብ በመመገብና ፋይበር ሪች የሆኑ ምግቦችን በመመገብ ባላንስ ካደረጋችሁ ስትረሳችሁ ከዚህ ጋር ተገናኝቶ የመጣው ቶታሊ ይጠፋል ማለት ነው። ሶስተኛው አድርናል ግላንድ ነው። አድርናል ግላንድ ውስጥ ደግሞ አድርናሊን እና ኮርቲሶል ይመነጫሉ። ስለዚህ ይሄኛው እዚህ ጋር ሃይፖታለመስ የሚባል ቦታ አለ። ሃይፖታለመስ ደግሞ ፒቱተሪ ግላንድን በሚያዝበት ጊዜ አድርናሊን እንዲመነጭ ያደርጋል። ይሄ የሚሆንበት ምክንያት ምንድነው? የምትጠጡት ነገር ሲበላሽ ነው። አድርናል ግላንድ ማለት ኩላሊታችሁ ነው። ኩላሊታችሁ ውስጥ የሚጠቅም ነገር ካልገባ፣ አልኮል አብዝታችሁ የምትጠጡ ከሆነ ወይም ደግሞ የምትጠጧቸው ነገሮች ሲቀየሩ በጣም መርዛማ የሚሆኑ ከሆነና በመፈጨት ሂደት ውስጥ ወይም ደግሞ በአሲሚሌሽን ሂደት ውስጥ ከፍተኛ ጊዜ የሚወስዱ ከሆነ ኢምባላንስ ይፈጥራሉ። ከዛ በኋላ ሰቀቀን ውስጥ ትወድቃላችሁ ማለት ነው። ይሄ በአንዳንድ ኢንተርፕሬቴሽኖች ኮንፊደንሳችሁን እንዲሁም ደግሞ ያላችሁን ውስጣዊ እይታ በደንብ አድርጎ ይቆጣጠሯል የሚል ትርጓሜ ያለው። ስለዚህ ለራሳችሁ ያላችሁ ኢሜጅ በእነዚህ ግላንዶች ኮንትሮል እንደሚደረግ አንዳንድ ጥናቶች ያሳያሉ። ሌላው ታይመስ ግላንድ ነው። ታይመስ ግላንድ ልባችሁ ነው። ልባችሁ ፍቅር፣ መውደድ እንዲሁም ደግሞ ቀረቤታ፣ ሶሻላይዜሽን የሚመነጭበት ቦታ ነው። ከዚህ ውስጥ ከታይመስ ግላንድ ውስጥ እንደ ኦክሲቶሲን እንደ ቫሶፕሬሲን ያሉ ሆርሞኖች ይመነጫሉ። ይሄ ማለት ከሰዎች ጋር እንድትቀራረቡ፣ ከሰዎች ጋር አብራችሁ እንድትሆኑ፣ ኔትወርክ እንድታደርጉ፣ ሶሻል አኒማል መሆናችሁን የምታረጋግጡበት ቦታ ነው። ልብ ደግሞ በመንፈሳዊ እይታ የህይወት ማዕከል ነው። ህይወት ከሱ ይፈልቃልና ልብን አጥብቀ ጠብቅ ብሎ ጥበበኛው ሶሎሞን ተናግሯል። ስለዚህ ልባችሁን ካልጠበቃችሁ፣ ልባችሁ በቂም፣ በበቀል፣ በጎጠኝነት እንዲሁም ደግሞ በጸጸት፣ በድባቴ፣ በጥላቻ የተሞላ ከሆነ ልባችሁ እንደሚጠቁር ሄርት ማትስ ኢንስቲትዩት የሰራው ጥናት ያሳያል። ልባችሁ በቂም በነዛ በጠራዋቸው ህመሞች በሙሉ ከተሞላ ልባችሁ ጥቋቁር ቦታዎችን እንደሚያሳይና ልባችሁ ዲስፋንክሽኔት እንደሚያደርግ ጥናቶች ያሳያሉ። ስለዚህ ያንን ጥናት ገብታችሁ ማየት ትችላላችሁ። ልባችሁን በፍቅር፣ በመውደድ፣ በደስታ፣ በምስጋና ስትሞሉ ደግሞ ልባችሁ ደስተኛ ሲሆን እስከ 3 ሜትር ድረስ የሚደርስ ኤሌክትሮማግኔቲክ ራዲዬሽን ራዲየት ያደርጋል። ከዛ በኋላ ሰዎች እናንተን ለመተዋወቅ፣ ለማቀፍ፣ ከእናንተ ጋር አብሮ ለመሆን በጣም ደስ የሚል ስሜት እንዲሰማቸው ያደርጋል። ሶሻል አኒማልነታችሁ ወይም ደግሞ ሶሻቢሊቲያችሁ በጣም ይጨምራልናል። ሌላው ታይሮይድ ግላንዳችሁ ነው። ስለዚህ እዚህ ጋር ቂም በቀልን አጽዱ። ከዚህ ስትጸዱ ጭንቀታችሁ ይጸዳል። ሌላው ታይሮይድ ግላንድ ነው። ታይሮይድ ግላንድ ደግሞ ማንነታችሁን ዲተርማይን የሚያደርግ ነው። ያ ማለት ሜታቦሊዝምን ባላንስ የሚያደርግ እነዚህ ሆርሞኖች ውስጥ የሚመነጩ አንዳንድ ሆርሞኖችን ባላንስ የሚያደርግ ነው። ይሄ ሆርሞን የሚያመነጨው ሆርሞን ታይሮይድ ነው፣ ታይሮይድ ግላንድ ማለት ነው። ስለዚህ ይሄ ሆርሞን ሌላ የሚሰራው ስራ ምንድነው? ሴንስ ኦፍ ቮይስ ነው። ወይም ደግሞ የምትናገሩት ንግግር እንዴት ኢምፓክት ያደርጋል፣ እንዴት ተጽዕኖ ይፈጥራል። ብዙ መሪዎች ተናጋሪዎች ናቸው። ስለዚህ የሚናገሩትን የሚያውቁ የሚናገሩትን የተረዱ ሰዎች ኢምፓክት የመፍጠር ፖሲቢሊቲያቸው በዛ ልክ የጨመረ ነው። ስለዚህ ስትናገሩ ለራሳችሁ ምን ትላላችሁ? ሰቀቀናም ንግግር የምትናገሩ ከሆነ ለራሳችሁ አስማት የምትደግሙ ከሆነ ከዚህ በኋላ አንድ ቪዲዮ ሰራበታለሁ እዚህ ላይ አስማት ላይ። ስለዚህ ጥቁር አስማት ራሳችሁ ላይ የምትደግሙ ከሆነ አልችልም፣ አይሆንልኝም፣ አይሳካልኝም፣ እኔ የወደቅኩ ነኝ፣ የከሰርኩ ነኝ፣ ሰዎች አይወዱኝም፣ ሁኔታዎች ለእኔ አይሰሩም የሚሉ ንግግሮች ቶታሊ የምትናገሩ ከሆነ መብራት ጠፋብኝ፣ መብራት ሄዶብኝ ነው እና የምትናገሩ ከሆነ ይሄ ንግግር በሙሉ ማንነታችሁን ዲተርማይን ያደርጋል፣ ይውጠዋል ማለት። ስለዚህ ከራሴ ጋር ስነጋገር ምን ልበል የሚል የሰራሁት ቪዲዮ ዋይቲ ላይ አስቀምጫችኋለሁ። ሊንኩ ደግሞ እዛ እንትን ላይ ያላችሁ ባዮ ላይ ያላችሁ ገብታችሁ በጣም ከ60 በላይ የሚሆኑ ይሄን አሬንጅ ለማድረግ የሚያግዙ ቪዲዮዎች አሉ። ዩቲዩብ ላይ ሊንኩን አስቀምጬላችኋለሁ። ያንን ሊንክ ገብታችሁ ተመልከቱ። ስለዚህ ታይሮይዳችሁ ባላንስ ሲሆን ጭንቀታችሁ ይቆማል ማለት ነው። ሌላው ፒኒየል ወይም ደግሞ ፓይኒየል ግላንድ ነው። ፓይኒየል ግላንድ ማለት የመተኛትና የመንቃት ሳይክላችሁን ኮንትሮል የሚያደርግ ግላንድ ነው። ከዚህ ውስጥ ብዙ ኮንትሮል የሚያደርጋቸው ነገሮች ሲርካዲያን ሪትም ነው። ሲርካዲያን ሪትም ማለት ስትተኙ በምን አይነት ኮንሽስነስ ትተኛላችሁ። በውድቀት፣ በክስረት፣ በጸጸት፣ በድባት የምትተኙ ከሆነ
በተኛችሁበት ኮንሽስነስ ነው የምትነቁት። ከዛ በኋላ እዚህ አካላችሁና አእምሯችሁ ላይ የሚገለጠው ያ ይሆናል ማለት ነው። ስለዚህ የመተኛት ሩቲናችሁን አስተካክሉ። እንዴት ነው የምተኙት? ስልክ ለረጅም ሰዓት የቆረቆራችሁ የምተኙ ከሆነ እንቅልፋችሁ ይጠፋል። ምክንያቱም ላይት ሲበዛ ፓይኔል ግላንዳችሁ ይነቃል። ፓይኔል ግላንዳችሁ ሲነቃ ሜላቶኒን ሌቭል ዴፕሬሽት ያደርጋል። ሜላቶኒን ሲቀንስ እንቅልፋችሁ ይጠፋል። እንቅልፍ ከሌለ ደግሞ መታደስ የሚባል ነገር አይኖርም። አእምሯችሁ ሳይናፕቲክ ፑርኒንግ አይሰራም ማለት ነው። ሳይናፕቲክ ፑርኒንግ ማለት ደግሞ የአሮጌ መረጃዎችን ማስወገድና አዲስ ማንነትን የምትፈጥሩበትን ፖሲቢሊቲ ማመቻቸት ነው። እዚህ ላይ ራሱ ሌላ ቪዲዮ ሰራለሁ። ስለዚህ እዚህ ጋር ደግሞ ሌላ ማድረግ ያለባችሁ ምን እቅድ ሊኖራችሁ ያስፈልጋል። ራዕይ ሊኖራችሁ ያስፈልጋል። ቪዥን ሊኖራችሁ ያስፈልጋል። ወደፊት ማየት ማትችሉ ሰዎች ከሆናችሁ እቅድ ከሌላችሁ እዚህ ጋር ወደቃችሁ ማለት ነው። ምክንያቱም እያያችሁ የምተኙት ውድቀታችሁን፣ ትናንትና ጸጸታችሁንና ክስረታችሁን ነው። ከዛ ጋር ተኝታችሁ ስትነሱ ደግሞ ህይወታችሁ ላይ የሚፈጠረው ሰቀቀን ይሆናል ማለት ነው። ስለዚህ ሲምፓቴቲክ ነርቨስ ሲስተም አውቶኖሚክ ነርቨስ ሲስተማችሁ ላይ ኮንትሮል በማድረግ አሎስታቲክ ስቴት ትገባላችሁ። ከዛ ክሮኒክ የሆነ እዛ ላይ ትወድቃላችሁ ማለት ነው። ስለዚህ ይህንን ነገር ስታስተካክሉ ጭንቀታችሁ ቶታሊ ይቆማል። ሌላው ፒቱታሪ ግላንድ ነው። ፒቱታሪ ግላንድ ማስተር ግላንድ ነው። እነዚህ ቶታሉን ኮንትሮል የሚያደርግ ነው። ስለዚህ ፒቱታሪ ግላንዳችሁ ከምን ጋር የተገናኘ ዲሲሽን፣ ፎከስ፣ ዱዊንግ ወይም ደግሞ ፐርፎርሚንግ ፕላን ማድረግ ከዛ ጋር የተገናኘ ነው። እነዚህ ነገሮች በሙሉ ባላንስ ስታደርጉ ፒቱታሪ ግላንዳችሁ ሌሎችን ባላንስ ስታደርጉ ነገራቶች ተቀናጅተው ይሄዳሉ። ስለዚህ እዚህ ጋር ያቀዳችሁትን ወደ እውነታ የምትቀይሩበት ቦታ ፒቱታሪ ግላንድ ነው። ከታች ጀምረን ስንመለከት እዚህ ጋር ለስጋችሁ ብቻ ማትኖሩ ሰዎች ስትሆኑ፣ ለስጋችሁ ብቻ ማትገዙ ሰዎች ስትሆኑ፣ እዚህ ጋር በፍቅር ስትኖሩ፣ ልባችሁ ከቂም የጸዳ ሲሆን፣ እዚህ ጋር ለራሳችሁ የምትናገሩትን ንግግር ስታስተካክሉ፣ እዚህ ጋር ቪዥን ሲኖራችሁና ራዕይ ሲኖራችሁ ወደፊት ማየት ስትችሉ የተናገራችሁት ነገር እዚህ ጋር ራዕያችሁን ኢምፓክት ያደርጋል። ከዛ ፒቱታሪ ግላንዳችሁ ደግሞ የምታደርጉትን ነገር በፕላን በእቅድ በእውቀት እንድታደርጉ ያግዛችኋል። እነዛን ነገሮች ያደረጋችሁ ስትሄዱ ህይወታችሁ ኮምፕሊትሊ ከጭንቀት ከድባቴ የጸዳ ይሆናል። ሌሎች ፋክተሮችን እዚህ ውስጥ ያሉትን በሙሉ እያጸዳችሁ ትሄዳላችሁ ማለት ነው። በዚህ 2 ሳምንት 15 ሰዎችን በስትረስ ማኔጅመንት ስልጠና ለመስጠት ተዘጋጅቼ ዝግጅቴን ጨርሻለሁ። ያንን ስልጠና ምን እንደሆነ፣ ስልጠናው እንዴት እንደምትወስዱና የስልጠናው ሁኔታ ምን እንደሆነ ማወቅ የምትፈልጉ 15 ሰዎች ብቻ ቀድመው ለጻፉልኝ ሰዎች ለ15 ሰዎች ስልጠና ሰራጣለሁ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን አንደርስታንድ አድርጋችሁ ጭንቀታችሁና ድባቴያችሁን አስወግዱ። የምን ጊዜም ወንድማዊ ምክሬ ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ለዚህ ቪዲዮ ሼሯን፣ ፖስቷን፣ ኮፒ ሊንኳን በደንብ አድርጋችሁ ለግሷል። 50 ጊዜ ኮፒ ሊንክ አድርጉ፣ ለብዙ ሰዎች እንዲዳረስ ይሆናል። እንዲሁም ደግሞ ኮሜንት ላይ ሐሳባችሁን በደንብ አድርጋችሁ ጻፉ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በጥበብ ተመላለስ።